ሰላም የተወደዳችሁ እህቶቼና ወንድሞቼ የእግዚአብሔር ሰላምና ጸጋ ይብዛል። እኔ እስኪ ዛሬ እንዲህ ብዬ በአንድ ባርኮት ልባርክ። አጠገባችሁ ወዳጅ መስሎ እናንተ ሳታውቁ እርሱ ግን ሊጎዳችሁ ከሚፈልግ ሰው እግዚአብሔር ይጠብቃችሁ። ይህን ያልኩበት ምክንያት በዋነኝነት ጌታ ኢየሱስ ክርስቶስን የካህናት አለቆችና ጸሐፊዎች፣ የመቅደስ አዛዦች ጌታ ኢየሱስ ክርስቶስን ሊያጠፉት እና ሊገድሉት ይፈልጉ ነበር። ነገር ግን አጠገቡ ባለ ሰው ነበር እየተጠቀሙ። እርሱም አስቆርቱ ይሁዳ በሚባል ሰይጣን ገባብ። ከእነሱ ጋር አብሮ ሂዶ አሳልፎ እንዴት አድርጎ እንደሚሰጣቸው አወሩ። በገንዘብም ተስማምቶ መጣ። ከዛም ጌታ ኢየሱስ ክርስቶስን እንዴት አሳልፎ ተስማምቶ ከጨረሰ በኋላ መጣ። የፋሲካ በዓልም የሚባል የቂጣ በዓል ነበር። ከዛም ከተስማማ በኋላ የፋሲካ በዓል ሁሉም የሚያርድበት በዓል በደረሰ ጊዜ ያኔ ጌታ ኢየሱስ ክርስቶስ አሳልፎ እንዴት እንደሚሰጣቸው ከዛ ጴጥሮስና ዮሐንስ እንዲህ ብለው ጠየቁት፣ ፋሲካ በዓልን ወዴት እናዘጋጃም? እርሱም እነሆ ወደ ከተማ ስትገቡ ማዲጋ ውሃ እየተሸከመ ሰው ታገኛላችሁ፣ እርሱንም ተከትላችሁት ሂዱ። ከዛም መምህሩ ይበላበትና ይጠጣበት እርሱም ነው ብሎ አሳያቸው። በዚያ በዓል ሁሉ ነገር ተዘጋጀ እላችኋለሁና በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊትም ከዚህ አልበላም አላ። ጽዋውንም ተቀበለ፣ አመሰገነም፣ ይህን እንኳችሁ በመካከላችሁ ተካፈሉት እላችኋለሁና የእግዚአብሔር መንግሥት እስክትመጣ ድረስ ካሁን ጀምሮ ከወይኑ ፍሬ አልጠጣም አለ። እንጀራውንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የምሰጠው ሥጋዬ ይህ ነው፣ ይህንም ለመታሰቢያዬ ያድርጉት አላቸው። እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ የሚፈሰው በደሜ የሚሆን አዲሱ ኪዳኔ ነው። ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕድ ከኔ ጋር ናት። ገናም ሲናገር እነሆ ሰዎች መጡ። ከ12ቱ አንዱም ይሁዳ የሚባለው ይቀድማቸው ነበር። ሊሰማውም ወደ ኢየሱስ ቀረበ። ኢየሱስ ግን ይሁዳ ሆይ በማሳም የሰውን ልጅ አሳልፈ ትሰጣለህን? አለ። በዙሪያውም የነበሩት የሚሆነውን ባዩ ጊዜ ጌታ ሆይ በሰይፍ እንምታቸውን? አሉት። ከእነርሱም አንዱ የሊቀ ካህናት ባሪያ መትቶ ቀኝ ጆሮውን ቆረጠው። ኢየሱስ ግን መልሶ ይህንስ ፍቀዱ አለ። ጆሮውንም ዳስሶ ፈወሰው። ኢየሱስ ወደ እነርሱ ለመጡበት ለካህናት አለቆችና ለመቅደስ አዛዦች ለሽማግሌዎቹም ወንበዴን እንደምትይዙ ሰይፍና ጎመዳ ይዛችሁ መጣችሁን? አላቸው። በመቅደስ ዕለት ዕለት ከእናንተ ጋር ስሆን እጃችሁን አልዘረጋችሁብኝ። ይህ ግን ጊዜያችሁ ነውና የጨለማውም ዓለም ሥልጣንን ነው አላቸው። ይዘውም ወሰዱት፣ ወደ ሊቀ ካህናት ቤትም አገቡት። ጴጥሮስ ርቆ ይከታተለው ነበር። በግቢው መካከልም እሳት አንድደው በአንድነት ተቀምጠው ሳሉ ጴጥሮስ በመካከላቸው ተቀመጠ። በብርሃኑም በኩል ተቀምጦ ሳለ አንዲት ገረድ አየችውና ትኩር ብላ ይህ ደግሞ ከእነርሱ ጋር ነበረ አለች። እሱ ግን አንቺ ሴት አላውቅም ብሎ ካደ። ከጥቂት ጊዜም በኋላ ሌላው አይቶት አንተ ደግሞ ከእነርሱ ወገን ነህን? አለው። ጴጥሮስ ግን አንተ ሰው እኔ አይደለሁም አለ። አንድ ሰዓትም የሚያህል ቆይቶ ሌላው አስረግጦ እርሱ የገሊላ ሰው ነውና በእውነት ይህ ደግሞ ከእነርሱ ጋር ነበራል። ጴጥሮስ ግን አንተ ሰው የምትለውን አላውቅም አለ። ያን ጊዜም ገና ሲናገር ዶሮ ጮኸ። ጌታም ዘወር ብሎ ጴጥሮስን ተመለከተ። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው የጌታ ቃል ትዝ አለው። ጴጥሮስ ወደ ውጭ ወጥቶ ምርር ብሎ አለቀሰ። ኢየሱስንም የያዙት ሰዎች ይዘብቱበትና ይደበድቡት ነበር። ሸፍነውም ፊቱን ይመቱት ነበርና በጥፊ የመታህ ማን ነው? ትንቢት ተናገር እያሉ ይጠይቁት ነበር። ሌላም ብዙ ነገር
እየተሳደቡ በእርሱ ላይ ይነጋገሩ ነበር። በነጋውም ጊዜ የሕዝቡ ሽማግሌዎችና የካህናት አለቆች ጸሐፊዎችም ተሰብስበው ወደ ሸንጎቹ ወሰዱት። ክርስቶስ አንተ ነህን? ንገረን አሉት። እርሱ ግን እንዲህ አላቸው፣ ብነግራችሁ አታምኑ፣ ብጠይቅም አትመልሱልኝም፣ አትፈቱኝምም አላቸው። ነገር ግን ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል አሉት። ሁላቸውም እንግዲያስ አንተ የእግዚአብሔር ልጅ ነህን አሉት። እርሱም እኔ እንደሆንሁ እናንተ ትላላችሁ አላቸው። እነርሱም ራሳችንን ከአፉ ሰምተናልና ከእንግዲህ ወዲህ ምን ምስክር ያስፈልጋል አሉ። ሁሉም በሞላው ተነስተው ወደ ጲላጦስ ወሰዱትና ይህ ሕዝባችን ሲያጣምም ለቄሳር ግብር እንዳይሰጥ ሲከለክል ደግሞም እኔ ክርስቶስ ንጉሥ ነኝ ሲል አገኘነው ብለው ይከሱት ጀመረ። ጲላጦስ አንተ የይሁዳ ንጉሥ ነህን ብሎ ጠየቀው። እርሱም መልሶ አንተ አልህ አለው። ጲላጦስም ለካህናት አለቆችና ለሕዝቡ በዚህ ሰው አንድ በደል እንኳን አላገኘሁበትም አለ። እነርሱ ግን አጽንተው ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ እያስተማረ ሕዝቡን ያውካል አሉ። ጲላጦስ ግን የገሊላ ሲሉ በሰማ ጊዜ የገሊላ ሰው ነውን ብሎ ጠየቀ። ከሄሮድስም ግዛት እንደሆነ ባወቀ ጊዜ ወደ ሄሮድስ ሰደደው። እርሱ ደግሞ በዚህ ጊዜ በኢየሩሳሌም ነበረና ሄሮድስም ኢየሱስን ባየው ጊዜ እጅግ ደስ አለው። ስለ እርሱ ስለሰማ ከብዙ ጊዜ ጀምሮ ሊያየው ይመኝ ነበረና ምልክትም ሲያደርግ ሊያይ ተስፋ ያደርግ ነበረና በብዙ ቃልም ጠየቀው። እርሱ ግን አንድ ስንኳን አልመለሰለትም። የካህናት አለቆችና ጸሐፊዎችም አጽንተው ሲከሱት ቆመውም ነበር። ሄሮድስም ከሰራዊቱ ጋር ናቀው፣ ዘበተበት። የጌጥ ልብስም አለብሶ ወደ ጲላጦስ መልሶ ሰደደ። ሄሮድስና ጲላጦስ በዚያን ቀን እርስ በራሳቸው ወዳጆች ሆኑ፣ ቀድሞ በመካከላቸው ጥል ነበረና። ጲላጦስም የካህናት አለቆችና መኳንንቱን ሕዝቡንም በአንድነት ጠርቶ እንዲህ አላቸው፣ ሕዝቡን ያጣምማል ብላችሁ ይህን ሰው ወደ እኔ አመጣችሁት። እነሆም በፊታቸው መርምሬ ከምትከሱበት ነገር አንድ በደል እንኳን በዚህ ሰው አላገኘሁበትም። ሄሮድስም ደግሞ ምንም አላገኘም፣ ወደ እኛ መልሶታል። እነሆ ለሞት የሚያደርሰው ምንም አላደረገም። እንግዲያስ ቀጥቼ እፈታዋለሁ። በበዓሉ አንዱ ይፈታላቸው ዘንድ ግድ ነበረና ሁላቸውም በአንድነት ይህን አስወግድ፣ በርባንንም ፍታልን እያሉ ጮኹ። እርሱም ሁከቱን በከተማ አንስቶ ሰውን ስለገደለ በወህኒ ታስሮ ነበረና ጲላጦስም ኢየሱስን ሊፈታው ወዶ ዳግመኛ ተናገራቸው። ነገር ግን እነርሱ ስቀለው ስቀለው እያሉ ይጮኹ ነበር። ሦስተኛም ምን ነው? ያደረገውስ ክፋት ምንድን ነው? ለሞት የሚያደርሰው በደል አላገኘሁበትም፣ ስለዚህ ቀጥቼ እፈታዋለሁ አላቸው። እነርሱ ግን እንዲሰቀል በታላቅ ድምፅ አጽንተው ለመኑት። የእነርሱ ጩኸትና የካህናት አለቆች ቃል በረታ። ጲላጦስም ልመናቸው እንዲሆንላቸው ፈረደበት። ያንን የለመኑትንም ስለ ሁከት ሰውንም ስለ መግደል በወህኒ ታስሮ የነበረውን አስፈታላቸው። ኢየሱስ ግን ለፍቃዳቸው አሳልፈው ሰጡት። በወሰዱትም ጊዜ ሲምዖን ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት። ውይ ውይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙዎች ተከተሉት። ኢየሱስ ግን ወደ እነርሱ ዘወር ብሎ እንዲህ አለ፣
እናንተ የኢየሩሳሌም ልጆች ለእኔስ አታልቅሱልኝ፣ ዳሩ ግን መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶችም ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣል። ለራሳችሁና ለልጆቻችሁ አልቅሱ። በዚያን ጊዜ ተራራዎችን በላያችን ወደቁ፣ ኮረብቶቹም ሰወሩን ይሉ ዘንድ ይጀምራሉ። በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆናል አላቸው። ሌሎቹንም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገደሉ ዘንድ ወሰዱ። ቀራንዮውም ወደሚባል ስፍራ በደረሱ ጊዜ በዚያ እነርሱን ክፉ አድራጊዎችንም አንዱን በቀኝ ሁለተኛውንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው ዕጣ ተጣጣሉበት። ሕዝቡም ቆመው ይመለከቱ ነበር። መኳንንቱም ደግሞ ሌሎቹን አዳነ፣ እነርሱ በእግዚአብሔር የተመረጡ ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍራዎቹም ደግሞ ወደ እርሱ ቀርበው ሆምጣጤም አምጥተው አንተስ የአይሁድ ንጉሥ ከሆን ራስህን አድን እያሉ ይዘብቱበት ነበር። ይህ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስጥ በዕብራይስጥም ፊደል የተጻፈ ጽሕፈት ደግሞ በእርሱ ላይ ነበረ። ከተሰቀሉት ከክፉ አድራጊዎች አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብለው ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? አለው። ስላደረግነውም የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሠጸ። ኢየሱስንም ጌታ ሆይ በመንግሥት በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለ። 6 ሰዓትም ያህል ነበር። ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ። ፀሐይም ጨለማም የቤተ መቅደስ መጋረጃ ከመካከሉ ተቀደደ። ኢየሱስ በታላቅ ድምፅ ጮኸ፣ አባት ሆይ ነፍሴን በእጅህ አደራ ሰጥሃለሁ አለ። ይህንም ብሎ ነፍሱን ሰጠ። የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበር ብሎ እግዚአብሔርን አከበረ። ይህንም ለማየት ተከማችተው የነበሩ ሕዝብ ሁሉ የሆነውን ባዩ ጊዜ ደረታቸውን እየደቁ ተመለሱ። የማያውቁት ግን ሁሉ ከገሊላ የተከተሉት ሴቶችም ይህን እያዩ በሩቅ ቆመው ነበረ። እነሆም በገና ጻድቅ ሰው የሸንጎ አማካሪም የሆነ ዮሴፍ የሚባል ሰው ነበረ። ይህም በምክራቸውና በሥራቸው አልተባበረም ነበር። አርሜቴስም ከምትባል ከአይሁድ ከተማም ሆኖ እርሱ ደግሞ እግዚአብሔርን መንግሥት ይጠባበቅ ነበር። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። አውርዶም በተልባ እግር ልብስ ከፈነው። ማንም ገና ቀበረበት። ከዓለትም በተወቀረ መቃብር አኖረ። የመዘጋጀት ቀንም ነበረ። ሰንበትም ሊጀምር ነበረ። ከገሊላም ከእርሱ ጋር የመጡት ሴቶች ተከትለው መቃብሩን ሥጋውንም እንዴት እንዳኖሩት አዩ። ተመልሰውም ሽቶና ቅባት አዘጋጁ። በሰንበትም እንደ ትእዛዙ አረፈ። ከዛም ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱ ጋር አንዳንዶቹ መቃብሩ እጅግ ማልደው መጡ። ድንጋይንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስን ሥጋ
አላገኙት። እነርሱም በዚህ ሲያመነቱ እነሆ 2 ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያዋን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም አሏቸው። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሣ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ እንጂ አሏቸው። ቃሎችንም አሰቡ። ከመቃብሩም ተመልሰው ይህን ሁሉ ለ11ዱና ለሌሎቹ ሁሉ ነገሯቸው። የጌታ ስም ይባረክ። ይህ የሉቃስ ወንጌል ምዕራፍ 22 እስከ ምዕራፍ 24 ድረስ ያለው የሉቃስ ወንጌል የጌታ ኢየሱስ ክርስቶስን ስቅለት በተመለከተ የሚያስተምረን ነው። የጌታ ስም ይባረክ። ዘመናችሁ ይለምለም። በኢየሱስ ስም አጠገባችሁ ሆኖ እናንተን ሊያሳዳችሁ፣ እናንተን ሊያስገድላችሁ፣ እናንተን ሊያጠፋችሁ ከሚፈልግ ጨለማ ከሚፈልግ ጠላት በጌታ በኢየሱስ ስም እግዚአብሔር እጁን ዘርግቶ ይጠብቃችሁ። በጌታ በኢየሱስ ስም